ሰላም ዘብለነኝ። ዛሬ መጣሁት የሽምብራ ቂጣ እንዴት እንደሚሰራ ለማሳየት ነው። የምጨምረው ሽንኩርት፣ ቲማቲም፣ ቃሪያ፣ የሽምብራ ዱቄት፣ እርድና ጨው፣ ዘይት ነው ማለት ነው። መጀመሪያ ሽንኩርት ከትፋለሁ፣ ከዛ ቃሪያ፣ ከዛ ቲማቲም እና ተከታተሉ። አሁን ከታትፈን ጨርሰናል። አሁን ይሄንን አንድ ሳህን ላይ አረግና እደባለቃለሁ ማለት ነው። ሽንኩርቱ ትንሽ የበዛ ስለመሰለኝ ትንሽ አስቀርለታለሁኝ። ቃሪያ ሁለቱንም ነው የምጠቀመው። ቲማቲም አንድ ቲማቲም ነው የተጠቀምኩት። በጣምም ትልቅ ቲማቲም አይደለም። እንግዲህ አንድ ለምንሰራው ለአንድ ኩባያ ይሄ በቂ ነው ማለት ነው። ከዚህ ቀጥሎ እርድ መጀመሪያ ጨምራለሁ። እርድ እያያችሁ ነው፣ በጣም ሲበዛ ጥሩ አይደለም። ስለዚህ አንድ ግማሽ ሻይ ማንኪያ በቂ ነው። ጨው ደግሞ እያያችሁ እየቀመሳችሁ ብትጨምሩ ጥሩ ነው። አሁን ለጊዜው ግማሽ ሻይ ማንኪያ ነው ያደረኩት፣ ግን እያያችሁ እየቀመሳችሁ መጨመር ትችላላችሁ። እና የሽምብራ ዱቄቱ አንድ ኩባያ ነው፣ አንድ ካፕ ነው ብያችኋለሁ። ይሄንን በውሃ መደባለቅ ነው። ልክ ፓንኬክ እንደምሰራው ማለት ነው። መናቀጥ ነው። በጣምም ሳይሆን ላይክ የፓንኬክ ኮንሲስተንሲ ነው የሚኖረው። ጨውን ቀምሰዋለሁ። ለእኔ ያውን የተስማማ ስለሆነ አልጨምርም ማለት ነው። ከፈለጋችሁ ደግሞ ሞር ጨው ጨምሩበታላችሁ እንደምትወዱት ማለት ነው። ዘይት በሾርባ ማንኪያ ነው የምለካው። 1 2 3 ጨመርኩ ማለት ነው። ዘይት ያስፈልገዋል በጣም። ካወጣችሁትም በኋላ ቂቤ መቀባት ትችላላችሁ፣ ዘይት ማድረግ ትችላላችሁ፣ የፈለጋችሁትን አይነት ቅባት መጠቀም ትችላላችሁ። የምጠቀመው የእንጀራ ምጣድ ነው እና የእንጀራውን ምጣድ 300 ላይ አረገውና እስቲግል ጠብቃለሁ ማለት ነው። ልክ እንጀራ እንደምንጋግረው። ከዛ በኋላ አሳያችኋለሁ ምን እንደማደርግ። ምጣዳችን የተለያየ ሊሆን ይችላል። ሄሪቴጅ ግሪል ከሆነ 500 ላይ ማድረግ ይኖርባችኋል። ይሄ ምጣድ ነው 300 ላይ ቶሎ ነው የሚግለው። ስለዚህ እንደ ምጣዳችሁ አይነት ነው ማለት ነው የምታሞቁት። ሌላ እቃ ላይ አስተላልፈዋለሁ ለማዞር እንዲመቸኝ። ሁለተኛ ደግሞ የእንጀራ ማውጫ ያስፈልገኛል። ልክ እንጀራ እንደምጋግረው ነው ማዞረው እና ይሄ
አንዱ ካፑ ይሄን ያለው የወጣው። አሁን ይሄንን ያው አንድ ምጣድ ላይ ጨርሰዋለሁ ማለት ነው። እንከድንና ከዛ ከ2 ደቂቃ ወይንም 2 ደቂቃ ተኩል በኋላ ተመልሰን እንመጣለን። ልክ እንጀራ እንደምንጋግረው ማለት ነው። አሁን ከፈትኩት። ስከፍተው የደረሰ ይመስላል። ስለዚህ አሁን ልገለብጠው እየተዘጋጀ ነው። በእንጀራ ማውጫ ነው የምገለብጠው ማለት ነው። እንዳያስኩት እደፋዋለሁ። ከዛ ደግሞ በሌላ ሳይድ 1 ደቂቃ ያህል ጠብቀን ማውጣት ነው ማለት ነው። አሁን እንደዚህ ገለብጠዋለሁና አሳያችኋለሁ። በጣም ነው የሚያምረው። በጣም ቆንጆ ነው የወጣው። እኔ በጣም ስለምወደው በጣም ስለማዘወትረው እናንተም ኢንጆይ እንድታረጉት ነው ያቀረብኩላችሁ። ስለተከታተላችሁኝ በጣም አመሰግናለሁ። ሰብስክራይብ፣ ላይክ ኤንድ ሼር ማድረግ አትርሱ እና ኢንጆይ። በጣም ጊዜ ይስጥልኝ። በሚቀጥለው ጊዜ እስከምንገናኝ ባባይ